እስቲ እናስቡት ሁለት ሰዎች ከዩኒቨርሲቲ ከተመረቁ በኋላ ተመሳሳይ የኢንተርኔት ኮኔክሽን እያላቸው ተመሳሳይ እድል እያላቸው ነገር ግን ከ10 እና ከ20 ዓመት በኋላ የተለያየ ዳይሬክሽን ውስጥ ይሆናሉ። አንደኛው በጣም ራሱን የቻለ ራሱን ሰፖርት የሚያደርግ ከራሱም አልፎ ደግሞ ቤተሰቦችን ሰፖርት የሚያደርግና ከዛ በተቃራኒው ደግሞ ሁለተኛው ሰው ደግሞ ኢቨን እስካሁን ስራም ሳያገኝ ለመኖር ስትረግል እያደረገና ስራ አጥ ሆኖ ይቆያል። እንዲሁም ደግሞ ራሱን ለማስተማርና የተሻለ ቦታ ላይ ለመድረስ አሁንም ሰዎች እንዲያስተምሩት ይጠብቃል። ይሄ እድል አይደለም ወይም አንድ ሰው ከሌላ ተለይቶ ሳይሆን አንድ በዋነኝነት እነዚህ ሁለት ሰዎች የለያቸው ነገር ቢኖር የራስን በራስ የማስተማር ስኪል እንዴት ዲቨሎፕ ማድረግ እንደምንችል ያለማወቅ ችግር ነው። ስፔሻሊ ደግሞ አሁን ባለንበት የመረጃ ዘመን ማንኛውንም አይነት መረጃ ማወቅ ብትፈልጉ የኢንተርኔቱ ዓለም ይህንን የመረጃ ነፃነት ሰጥቶናል እና ከዩኒቨርሲቲ ተመርቃችሁ ወይም ግራጁዌት አድርጋችሁ ከወጣችሁ በኋላ ስቲል አሁንም ዩኒቨርሲቲ ውስጥ ሆናችሁ ራሳችሁን ለማስተማር ስትራግል እያደረጋችሁ ካላችሁና እንዴት ራሳችሁን ማስተማር እንዳለባችሁ ግራ ለገባችሁ ይሄ ቪዲዮ ኮምፕሊትሊ እንዴት አድርጋችሁ ራስን በራስ የማስተማር ስኪላችሁን በከፍተኛ ሁኔታ አዳብራችሁ የምትፈልጉትን ማንኛውንም ስኪል እንዴት ሰልፍ ቶት እንደምታደርጉ አሳያቸዋለሁኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም ይሄ ሰልፍ ቶት የምንለው ነገር አሁን ባለንበት ጊዜ በጣም ወሳኙና እናንተ አሁን ላይ ሆናችሁ ለምታስቡት የወደፊት ማንነታችሁ ከፍተኛው ሚና የሚጫወት ስኪል ነው። እንግዲህ እስካሁን ሃይስኩል እና ዩኒቨርሲቲ ውስጥ በነበርንበት ጊዜ የሆነ ሲስተም ውስጥ ታልፋላችሁ። ማለትም የተቀረጸ የትምህርት ሲስተም አለ። በዛ ሲስተም ውስጥ ደግሞ የሆነ አስተማሪ ወይም ሌክቸረር ያስተምራችኋል። ከዛ ደግሞ ምን ያህል እንዳወቃችሁ ደግሞ ኢቫሉዌት ትደረጋላችሁ። ከዛ እናንተ ባመጣችሁት ውጤት መሰረት ደግሞ ግሬድ ይሰጣችኋል። ግን አሁን ከዩኒቨርሲቲ ግራጁዌት አድርጋችሁ ከወጣችሁ በኋላ ኮምፕሊትሊ ያ ነገር አይኖርም። ራሳችሁን ለማስተማር ትሞክራላችሁ። ከዛ ምን ያህል እንዳወቃችሁ ደግሞ ኢቫሉዌት የሚያደርጋችሁ ሌላ ሁለተኛ አካል የለም። ይሄ በሁለቱ መካከል ያለው ልዩነት ነው። እዚህ ጋር ኢቫሉዌት የሚያደርጋችሁ ውጤት የሚሰጣችሁ አካል ስላሌለ ስታክ ታደርጋላችሁ። ያላችሁበት ቦታ ይጠፋችኋል። ወደ የትኛው ዳይሬክሽን እየሄዳችሁ እንዳላችሁ ኢቨን እስከማታውቁበት ድረስ ትሄዳላችሁ። ይሄ እናንተ መማር ስለማችሁ አይደለም፣ ወይም ደግሞ የሆነ ኢንፎርሜሽን ወስዳችሁ ከዛ በኋላ ደግሞ ለርን አድርጋችሁ ወደ ተግባር መቀየር ስለማትችሉ አይደለም። ትልቁ ችግር አንድ ተማሪ ከተመረቀ በኋላ ወይም ግራጁዌት ካደረገ በኋላ የሆነ የእውቀት ደረጃ ላይ እንዳለ ይሰማዋል። ግን እዚህ ጋር ማወቅ ያለባችሁ ነገር እዛው ዩኒቨርሲቲ ውስጥ ተምራችሁ የነበራችሁ እውቀት እዛው ቀርቷል። በቅድሚያ ላሳስባችሁና እንድትረዱ የምፈልገው ነገር ይሄ ነው። ስፔሻሊ አሁን ባለንበት ኢራ የፈለጋችሁትን ማንኛውንም እውቀት የሚያጋሯችሁ የመረጃ ምንጮች በጣም ብዙ ናቸው። ግን ችግሩ ያለው የቱ ጋር መሰላችሁ? አንድ ሰው የሆነ ነገር ላይ ፎከስድ ሆኖ ለረጅም ጊዜ መቆየት ያለመቻል ችግር ነው። አስተውላችሁ ከሆነ በየቀኑ ብዙ ሰዓት ኢንተርኔት ላይ እናሳልፋለን። ግን የምናገኛት እውቀት ምን ያህል ነው? ይሄን ራሳችሁን አሁን መጠየቅ ትችላላችሁ። እና ኢንተርኔት ትልቁ የመማሪያ ትምህርት ቤት ሊሆናችሁ ይችላል። ከዛ በተቃራኒው ደግሞ ትልቁ መጥፊያችሁ ሊሆን ይችላል። በዚህ መካከል ያለውን ልዩነት የምታመጡት ኢንተርኔትን የምትጠቀሙበትን መንገድ በማስተካከል ነው። እዚህ ጋር ብዙ ጊዜ የሚያናደኝን አንድ ነገር ልንገራችሁ። ብዙ ሰዎች መረጃን ይሰበስባሉ፣ ብዙ እውቀት አላቸው። ግን ያን የሰበሰቡትን መረጃ ወደ ተግባር ለመቀየር የሆነ ክሊር የሆነ አንደርስታንዲንግ የላቸውም። ወደ ተግባር ሲመጡ ምንም አይነት ቫልዩ ያለው ነገር ወይም መስጠት የሚችሉት ነገር አታገኙም። በርካታ መጽሐፍቶችን ያነባሉ፣ በርካታ ፖድካስቶችን ያያሉ። ግን አንድም ቫልዩ ያለው ነገር ሰርተው አይሰጧችሁም። እና ያለው እውቀት ወደ ተግባር እስካልተቀየረ ድረስ ምንም አይነት ዋጋ የለውም። እና ራሳችሁ እንደ ኢንቨስተር አስቡት። እያንዳንዱ የምታነቡት መጽሐፍ፣ እያንዳንዱ የምታዩት ፖድካስት ወደ ገንዘብ ወይም እናንተ ወደምትፈልጉት ነገር ሊመነዘር ይገባል። ምናልባትም አሁን ላይ ፕሮግራሚንግን እየተማራችሁ ከሆነ አንደርስታንድ ካደረጋችሁ በኋላ ፕሮጀክቶችን ስሩበት። ዲዛይኒንግ ላይ የምትሰሩ ከሆነ የተማራችሁትን የዲዛይኒንግ ስኪላችሁን በመጠቀም ፖርትፎሊዮአችሁን አዘጋጁ። እንዲሁም ደግሞ አሁን ላይ ኤአይን እያጠናችሁ ከሆነ ወይም ኤአይ ላይ እየተማራችሁ ከሆነ እንዴት አድርጋችሁ ስራዎቻችሁን አውቶሜት ማድረግ እንዳለባችሁ እዛው ፕራክቲካሊ ወደ ስራ ቀይሩት። እና የተለያዩ ኢንፎርሜሽኖችን ዝም ብላችሁ ኮንሱም የምታደርጉ ከሆነ እያደጋችሁ ይመስላችኋል። ግን ይሄ ፎልስ የሆነ ዲሉዥናል ስሜት ነው። አሁን ባለንበት ጊዜ በጣም ምርጡ የመማር ዘዴ የሚባለው ራሳችሁ የምትማሩበትን ሲስተም ክሬት በማድረግ ነው። እዚህ ጋር እኔ ራሴ የመማርበትን የመማር ሲስተም ልንገራችሁ። 30 ደቂቃ ፈታኝ የሆኑ ወይም ውስብስብ የሆኑ ነገሮችን በማንበብ አሳልፉ። 30 ደቂቃ ደግሞ እናንተ በየቀኑ ልታዩት የሚገቡ የራሳችሁ የሆነ የፖድካስት ሊስት ካላችሁ እነሱን በማየት አሳልፉ። 1 ሰዓት ደግሞ እነዛ ያነበባችሁትን መጽሐፍቶችና ቪዲዮዎች ወደ ፕራክቲካል ነገሮች እንዴት አድርጋችሁ መቀየር እንዳለባችሁ እዛው ፕራክቲስ አድርጉት። ከዛ የተቀረውን 15 ደቂቃውን ደግሞ የተማራችሁትን ነገር መጻፍ። አክቹአሊ መጻፍ ስትጀምሩ እስክሪብቶአችሁና ደብተራችሁ ሲገናኝ ምን ይፈጠራል? አእምሮአችሁ ፕሮሰስ ማድረግ ይጀምራል። ይሄ ደግሞ የረጅም ጊዜ እውቀት እንዴት አድርጋችሁ መሰብሰብ እንደምትችሉና ከዛ በኋላ እንዴት ወደ ፕራክቲካል የሆኑ ነገሮች መቀየር እንደምትችሉ ያግዛችኋል። ከዛ በተጨማሪ ደግሞ አሁን ባለንበት ጊዜ አርቲፊሻል ኢንተለጀንስ ነገሮችን በፍጥነት ለማወቅ የምንችልበትን መንገድ በከፍተኛ ሁኔታ በጣም ቀላል አድርጎልናል። በማንኛውም ሰዓት ጥያቄ መጠየቅ ትችላላችሁ። ከዛ በተጨማሪ ደግሞ እዛው በጠየቃችሁ ጥያቄያችሁ ላይ ፈጣን የሆነ ግብረ መልስ ታገኛላችሁ። አብዛኛው ሰው ኤአይ በመጠቀም ላይ የሚሳሳተው ትልቁ ነገር ደግሞ ኤአዩ በጠየቀው ጥያቄ ላይ ራሱ ቲንክ እንዲያደርግለት ነው የሚያደርገው። ኤአይ የእናንተን አስተሳሰብ እንዲተካ አታድርጉት። ይልቁንስ ሀሳባችሁን ለመረዳት የራሳችሁን እይታ እንዲፈትንላችሁና ሀሳቦችን ለማፍለቅ ወይም ብሬንስቶርም ለማድረግ ተጠቀሙበት። በመጨረሻም ራሳችሁን ከዛሬ 5 ዓመት በኋላና 10 ዓመት በኋላ የቱ ጋር ማየት የምትፈልጉት? እድለኛ ስለሆናችሁ አይደለም፣ ነገር ግን በየቀኑ በራሳችሁ ትምህርት ላይ ኢንቨስት ስላደረጋችሁ
እያደረጋችሁ ነው። ከሁሉም በላይ በጣም ወሳኝ የሆነው ስኪል በመጠቀም አእምሯችሁን በየቀኑ በማጎልበትና በየቀኑ መማርን ሀቢት በማድረግ የምትፈልጉበት ቦታ ላይ ለመድረስና ነገሮችን በፍጥነት ለመረዳት የሚያስችላችሁ ትክክለኛ የሆነ ስኪል ነው። ይሄ ቪዲዮ ጠቃሚ ነው ካገኛችሁት ቪዲዮ ላይክ ማድረግ እንዳይረሳ። ቻናሉን ደግሞ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እንገናኝ።